وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون سبحان الله والحمد لله ሰባት አጥፊ የሆኑ ነገሮችን ተጠንቀቁ አሉ የአላህ መልእክተኛ። የሰው ልጆችን ሊያወድሙና ከትክክለኛው መንገድ ሊያስወግዱ የሚችሉ ሰባት ነገሮችን ተጠንቀቁ ይላሉ የአላህ መልእክተኛ። ቃሉ ያ ረሱላህ ወማ ሁነ፣ እነዚህ ሰባት ነገራቶች ምንድናቸው ብሎ ጠየቁ ሰሃቦች። ቃል የአላህ መልእክተኛ አሉ አሽርኩ ቢላህ፣ በአላህ ላይ ማጋራት ነው የመጀመሪያው ብሎ ነብዩ አለይሂ ሰላቱ ወሰላም ተናገሩ። በአላህ ላይ ማጋራት፣ ለአላህ አጋዥን መያዝ፣ ለአላህ ባላንጣ ማድረግ፣ ከአላህ ጋር ሌሎች አካላቶችን መያዝ ከሚያጠፉ ነገሮች ናቸው። ተጠንቀቁ አሉ የአላህ መልእክተኛ። የሰው ልጅ አኼራውንም ዱንያውንም ሊያበላሽ ከሚችል ነገር አንደኛው አልሽራኩ ቢላህ አሉ ነብዩ አለይሂ ሰላቱ ወሰላም። ከአላህ ጋር አመቻችቶ አቻችሎ ለመሄድና ወደ አላህ ያዳርሱኛል ብሎ መያዝን ተጠንቀቁ አሉ የአላህ መልእክተኛ። ሰማይን ምድርን የፈጠረ ከሱ በፊት ምንም የሌለ የሆነው ጌታ፣ ከሱ በኋላ ማንም የማይኖር የሆነው ጌታ፣ ማንንም የማይፈራውን ጌታ፣ ለማንም የማይሰጋውን ጌታ፣ ከማንም እርዳታ የማይፈልገውን ጌታ አላህ ሱብሓነሁ ወተዓላ ላይ ከማጋራት ተጠንቀቁ። አንደኛው የሚያጠፋው ይሄ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም 13 ዓመት ከሰላት ከዘካ ከጾም ከሐጅ ከሲለቱል አርሃም ከኢጥዓሙ ጣም በፊት ነብዩ አለይሂ ሰላቱ ወሰላም ቁሉ ላ ኢላሃ ኢላላህ ቱፍሊሁን ሲሉ የነበሩት ነብዩ አለይሂ ሰላቱ ወሰላም ከአላህ ውጭ በእውነት የሚመለክ ጌታ የለም ያዙ ሲሉ ነበር ነብዩ አለይሂ ሰላቱ ወሰላም። 13 ዓመት ሲለፉ ነበር አለይሂ ሰላቱ ወሰላም። ከዛ በኋላ ትቶታሉ ማለት አይደለም። እስከሚሞቱ ድረስ ነብዩ አለይሂ ሰላቱ ወሰላም ሊሞቱ የተወሰኑ ቀናቶች ሲቀሯቸው ነብዩ አለይሂ ሰላቱ ወሰላም ለዕነቱላሂ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅድ አሉ። ሊሞቱ 5 ቀን ሲቀራቸው ነብዩ አለይሂ ሰላቱ ወሰላም በአይሁዶችና በነሳሮች ላይ የአላህ እርግማን ይውረድባቸዋል። ምን አጥፍቶ ነው? ገንዘባቸው ቀሟቸው ከነብዩ አለይሂ ሰላቱ ወሰላም ምስቱ ወሰዱ። ገንዘብ ሰርቆ ነው የተረገሙት። ኢተኸዙ ቁቡረ አንቢያኢሂም መሳጅድ አሉ። የሳሊሆች ቀብር የአምልኮ ቦታ አድርጎ ያዙት አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ምን ይገባቸዋል?